የምትሰሩበት ኃጢአት አያስጠይቃችሁም፣ አያስቀጣችሁም። ይህንን በደንብ ማወቅ አለባችሁ ይመናል። በጣም ብዙ ወጣቶች በዚህ ነው የሚጨነቁት። ትናንትና ለተናዘዙት ኃጢአት ያንን እኮ ኃጢአት ይቅር አላለ ሆኖ የኔ ኃጢአት እኮ ብዛቱ ይላሉ። ንስሐ ከገባንበት እግዚአብሔር ረስቶታል፣ እግዚአብሔር ረስቶታል። እነዚህ ስራችሁ እግዚአብሔር የመርሳት ሕመም አለበት ማለት አይደለም። በጥንቃቄ ስሙኝ። ትቶታል። ንስሐ የገባንበትን ኃጢአት እግዚአብሔር ትቶታል። የሚያስታውሰው ሰይጣን ብቻ ነው። ሰይጣንም ቢሆን ያስታውሰው እንኳን ኃይል ሲፈልግ ግን ያጣል። ለምን? ንስሐ ስንገባበት ተሰርሷል። አንዳንድ ነገሮችን መረዳት አለብን የሚመና። ስለዚህ አትጨነቁ፣ በአንዳች አትጨነቁ። የሚጸልይ ሰው አይጨነቅም። የሚጸልይ ሰው አንዱ ጭንቀቱን መጣል ነው። ጭንቀታችሁን የማትጥሉ ከሆነ ጸሎታችሁ ወደ ሰማይ አይሄድም። አንድ ሰው ጸሎቱ ከማይሰማበት ምክንያት አንዱ አለማመኑ ነው። እንዲህ ነው የሚለው ወንጌል፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነስኡ ይላል። አምናችሁ በጸሎት የለመናችሁትን ሁሉ ትቀበላላችሁ ይላል። ልብ በሉ፣ አምናችሁ ይላል። ይቺ በጣም ታስፈልጋለች። አምናችሁ ይላል። ጸሎት የሚያቀርብ ሰው ማመን አለበት። መጀመሪያ ጸሎቱን እግዚአብሔር እንደሚሰማው ማመን አለበት። ሌላው ቀርቶ ይመላል። አንድ ነገር እግዚአብሔርን ስትጠይቁ በጠየቃችሁበት ቅጽበት እንደተቀበላችሁ ማመን አለባችሁ። እንደተቀበላችሁ ማመን አለባችሁ። ይኸውላችሁ ለምሳሌ አንድ ሰው ስራ ሊጠይቅ ይችላል። የሆነ አንድ የስራ እድል ማግኘት ፈልጎ አንድ ድርጅት መቀጠር ፈልጎ እዚህ ድርጅት መቀጠር እፈልጋለሁ ብሎ የድርጅቱን ስም ጠርቶ እግዚአብሔር ሊጠይቅ ይችላል። ላይደረግለት ይችላል። እዛ ድርጅት መግባት ላይፈጸምለት ይችላል። እግዚአብሔር ግን ልመናውን ተቀብሎታል። ለምን እዛ ድርጅት አልገባ? እግዚአብሔር አልፈቀደም። ለምን? ምናልባት ያ ድርጅት ይሄ ሰው የሚሞትበት ድርጅት ሊሆን ይችላል፣ የሚጎዳበት ሊሆን ይችላል፣ የማይጠቀምበት ሊሆን ይችላል፣ የሚጠፋበት ሊሆን ይችላል። ነገር ግን እግዚአብሔር የሚጠቅመው ሌላ ይሰጠዋል። ስለዚህ አምናችሁ የሚለው ቃል የመጀመሪያው እንደተቀበልን ማመን። እግዚአብሔርን ስንጠይቅ ያን የጠየቅነውን ቀጥታ ባይሰጠን እንኳን የሚጠቅመን እንግዲህ ይሰጠናል። ለምሳሌ ሕፃናት በፊታችን አሁን ብታረግጡም ጧፍ አንድ ሕፃን ስጡኝ ብሎ ሊጠይቃችሁ ይችላል። እሳቱን ድንካው ሊል ይችላል፣ ያቃጥለዋል። ስለዚህ ትከለክሉታላችሁ። በእሳቱ ፋንታ ሌላ የሚጣፍጠውን ነገር ልትሰጡ ትችላላችሁ። ከረሜላ ልትሰጡ ትችላላችሁ። የሚጠቅመውን ትሰጡታላችሁ። የሚበላውን ሳይሆን የሚበላ ትሰጡታላችሁ። የሚያቃጥለውን ሳይሆን የሚጥመውን የሚጣፍጠውን ነገር ትሰጡታላችሁ። እግዚአብሔር እንደዛ ነው። አንዳንድ ነገሮችን እንዴት መረዳት እንዳለብን፣ አንዳንዶቻችን ሕይወት እየመሰለን ከእግዚአብሔር ሞት እንጠይቃለን። አንዳንዶቻችን ምሕረት እየመሰለን መቅሰፍት እንለምናለን። አናውቀው ግን እንደምትል ያቺ ሴት ትዝ ትላችኋለች። በቀኝና በግራ ልጆቿን አሰልፋ መጣ ማርያም መውፍልያ ዮሐንስና ያዕቆብና አንዱ ልጄ በቀኝ አንዱ ልጄ በግራ እንዲሆኑ እፈልጋለሁ ብላ ስትጠይቀው የምትለምኑትም አታውቁም ያላት። የለመነችው ለልጆቿ ለጊዜው ሞት መስቀል ነበር የለመነችላቸው። መከራ፣ መገረፍ፣ መሰቀል ነበር የለመነችላቸው። አልገባትም እሷ። የምትለምኑትም አታውቋ። ስለዚህ የምንለምነው ነገር እግዚአብሔር ይሰማና የሚጎዳንን ሳይሆን የሚጠቅመን ይሰጠናል። እመን። በምትለምንበት ጊዜ የለመንከው እንደተቀበል እመን። ከዚህ ስትወጣ ከጸለይክ በኋላ ያ ጉዳይ ከዛ በኋላ ያንተ ጉዳይ አይደለም። ከዛ በኋላ ጉዳዩ የእግዚአብሔር ጉዳይ ነው። ማመልከቻህን የሚያየው እግዚአብሔር ነው። እግዚአብሔር የአንድ ድርጅት ስራ አስኪያጅ አይደለም። ምድራዊ ንጉሥ አይደለም። ምድራዊ መሪ አይደለም። ፋይልህን ጠቅሎ የሆነ ቆሻሻ ማስቀመጫ ሳጥራ ውስጥ የሚከት አምላክ አይደለም። በፊቱ ውስጥ በእንባ በእምነት የምታቀርበው ጸሎት ተመዝግቦ የሚቀመጥ ነው። ቸል የሚል አምላክ አይደለም። ይህን ማወቅ ያስፈልጋል። ስለዚህ አትጨነቁ፣ በአንድ አትጨነቁ ቢለው ቅዱስ ጳውሎስ። ስለዚህ ነው የመጨረሻ ጥቅስ ቆላስይስ ምዕራፍ 4 ቁጥር 2 ላይ እንዲህ ይላል፣ ከማመስገን ጋር በጸሎት ይላል። ከማመስገን ጋር ከምን ጋር አልኳችሁ? ከማመስገን ጋር በጸሎት እየነቃችሁ ይላል፣ ለእርሱ ትጉ ይላል። ጸሎት መልቂያና ማንቂያ። ለዚህ ነው በቤተክርስቲያን አገልግሎት
እያንዳንዱ አገልግሎት ላይ ደወል የሚደወለው ለዛ ነው። ጸሎት የመንቃት ምልክት ነው። ሰይጣን የመዋጋት ምልክት ነው። ከእንቅልፍ የመነሳት ምልክት ነው። ጸሎት የትንሣኤ ምልክት ነው። ጸሎት የዘላለም ሕይወት ምልክት ነው። የመንግሥተ ሰማያት ምልክት ነው። ጸሎት መንቃት ተብሎ የሚገለጸው ነው። ስለዚህ ከምስጋና ጋር በጸሎት መንቃትና መትጋት ያስፈልጋል። ከዚህ ቀጥሎ የጸሎት ስርዓቶችን በጣም በፍጥነት አሳያለሁ። ጸሎት ስርዓቶች አሉት። አባቶቻችን ያስቀምጧቸው ስርዓቶች አሉት። እያንዳንዱ ዝም ብሎ አሁን ጸሎት በሁለት ሊከፈል ይችላል። የመጀመሪያው የመጽሐፍ ጸሎት አለ፣ የቃል ጸሎት አለ። የመጽሐፍ ጸሎት ምን ማለት ነው? በመጽሐፍ የሚጸለይ ማለት ነው። ለምሳሌ የማህሌት አገልግሎት ላይ፣ የሰዓታት አገልግሎት ላይ የሚነበቡ ምንባባት አሉ። በመጽሐፍ የሚነበቡ ጸሎት ነው፣ በመጽሐፍ ነው የሚጸለይ። ይሄ የህብረት ጸሎት። እዛ በግል ደግሞ ሲሆን ለምሳሌ አንድ ሰው ውዳሴ ማርያም በቃል የማያውቅ ሰው በመጽሐፍ ሊደግም ይችላል። እሱ የመጽሐፍ ጸሎት ይባላል። ለያዕቆብ የሰባቱ ዕለታት ውዳሴ ማርያም፣ ከዛ ቀጥሎ መልካ ማርያም፣ መልካ ኢየሱስ፣ ከዛ ቀጥሎ በዕለቱ የጻድቃን የሰማዕታትን የመላእክትን ልሳናቸውን፣ ገድላቸውን፣ መልካቸውን እነዚህም በመጽሐፍ ሊጸልይ ይችላል። ይህ የመጽሐፍ ጸሎት ይባላል። እንዲሁም ደግሞ መዝሙረ ዳዊትን በቃሉ የማያውቅ ሰው በዳዊቱ በመዝሙረ ዳዊቱ ሊጸልይ ይችላል። እሱም የመጽሐፍ ጸሎት ይባላል። እነዚህም ግን የመጽሐፍ ጸሎት በቃል የያዘ ሰው በቃል ሊጸልያቸው ይችላል። በቃል ሲጸልያቸው የቃል ጸሎት ተብሎ ይጠራሉ። በመሰረቱ እነዚህ አሁን የሰባቱ ዕለታት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የሚባሉ አንቀጸ ብርሃን የሚባሉ በቤተክርስቲያን ትምህርት የቃል ትምህርት ተብሎ የሚታወቁ የቃል ትምህርት በቤተክርስቲያን ትምህርት ያለፉ ሰዎች እነዚህም በቃላቸው ነው የሚይዟቸው። በዚህ ምክንያት የቃል ትምህርት የማታ ትምህርት ተብሎ ይገለጻል። ትምህርቱ የሚሰጠው ማታ ላይ ነው። ይህም ደግሞ በቃል ነው የሚሰጠው። በዚህ ምክንያት የቃል ትምህርት ይባላል። የቃል ጸሎት ተብሎ ይጠራሉ። እናንተ ግን በመጽሐፍ ስለምትጸልያቸው የመጽሐፍ ጸሎት ይባል ይችላል። ከዛ ደግሞ የቃል ጸሎት ተብሎ የሚከፈል ሌላ አለ፣ የንግግር ጸሎት። የንግግር ጸሎት ለምሳሌ አንድ ሰው የዕለቱን ውዳሴ ማርያም ከዘለቀ በኋላ ውዳሴ ማርያምን የእሱ ጋር ካለ በኋላ አቡነ ዘበሰማያት ከማለቱ ከማሰሩ በፊት በእግዚአብሔር ፊት የሚያቀርበው የግሉ ማመልከቻ ነው። የግሉ ማመልከቻ ወእንዘ ተአኩቱ ክስቱ ስለተክሙ ቅድመ እግዚአብሔር ቅዱስ ጳውሎስ እንደተናገረው በምትለምኑበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ። ግለጥ ፈቃድ። ትዳር ነው የምትፈልገው? ስለ ትዳር በግልጽ ጠይቅ። ስለ ስራ ነው የምትፈልገው? ስራ ስጠኝ ጌታ ሆይ ብለህ ጠይቅ። ግን ይህን ከጠየቅ በኋላ እንዲህ በል፣ ያንተ ፈቃድ ይሁን የሚል ጨምርበት። መግለጥ ግን ይፈልጋል። ምናኔ ነው የምትፈልገው? ምንኩስና ነው የምትፈልገው? ምን አይነት ኑሮ ነው የምትፈልገው? በትምህርት መኖር ነው የምትፈልገው? ሌላ ሀገር መሄድ ነው የምትፈልገው? ምን አይነት ነው የምትፈልገው? ጤና ነው የምትፈልገው? ምንድን ነው የምትጠይቀው? በእግዚአብሔር ፊት ግለጠው፣ በአባት ፊት ግለጠው። ይሄ ነው የንግግር ጸሎት የሚባለው። ፈቃድን መግለጥ ማለት በግልጽ ማሳየት። ጌታ ሆይ ቤተሰቦቼን ጠብቅልኝ፣ ሚስቴን ጠብቅልኝ፣ ባሌን ጠብቅልኝ፣ ልጆቼን ጠብቅልኝ፣ ወንድሞቼን ጠብቅልኝ፣ እህቶቼን ጠብቅልኝ፣ ጤናዬን ስጠኝ፣ ትምህርቴን ግለጥልኝ። እንዲህ ብሎ መናገር የንግግር ጸሎት ተብሎ ይገለጣል። ይሄ ስርዓት ነው። ይሄ ስርዓት 10 ስርዓቶች በፍትሐ ነገሥት ተቀምጠዋል። ፍትሐ ነገሥት አንቀጽ 14 አንቀጸ ጸሎት የጸሎት አንቀጽ ተብሎ የሚጠራው ላይ 10 ስርዓቶች ተቀምጠዋል። ለምንድነው ስርዓት የሚያስፈልገው ቢባል እያንዳንዱ በቤተክርስቲያን ውስጥ የሚደረጉ የአምልኮ ስርዓቶች ስርዓት አላቸው። ያን ማወቅ በደንብ ይገኛል። አሁን ስለ ጸሎት የነገርኳችሁ በጊዜ በሁኔታ በቦታ አይገደብም ያልኳችሁ ምናልባት አቅም የሌላቸው መቆም የማይችሉ ሰዎች፣ ቤተክርስቲያን ማግኘት የማይችሉ ሰዎች፣ ጸሎታቸው ረስተው የወጡ ሰዎች እነዚህን ሰዎች ነው እንጂ ለእኛ ሲሆን ስርዓት አለ። ለእኛ ሲሆን ስርዓት አለ። ለምሳሌ በሆስፒታል የተኛ ሰው ሊጸልይ ይችላል። በተኛበት አልጋው ላይ ሆኖ ይጸልያል። መቆም የሚችል ሰው ቆሞ ይጸልያል። መቆም የማይችል ሰው ተቀምጦ ይጸልያል። ተቀምጦ መጸለይ የማይችል ሰው ተኝቶ ይጸልያል። እየሞተም ይጸልያል። እየሞተም ይጸልያል። አይምሮውን ማወቅ እስከማይችልበት ደረጃ ድረስ እስከሚደርስ ይጸልያል። አባቶቻችን እንደዚህ ያደርጋሉ። ለምሳሌ ሰማዕታቱና ቅዱስ ጊዮርጊስ አንገታቸው ከመቀላቱ አስቀድሞ የጸሎት ጊዜ ይሰጣቸዋል። በዚያ ጸሎት ተንበርክከው ከእግዚአብሔር ጋር ይነጋገሩ። ኪዳን የሚቀበሉባት ሰዓት ያቺ ሰዓት ቃል ኪዳን የሚቀበሉባት ሰዓት እና የሞቱ ይጸልያሉ አባቶቻችን። ለምሳሌ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው እያለ ነው የሞተው። እየሞተ ጩኋን ጌታ እየሞተ ጸልዩ። እየሞተ አልጋ ላይ ተሆኖ ይጸለያል። ተተኝቶም ይጸለያል።
ታሞ ይጸለያል፣ እየተሞተ ይጸለያል። ትንፋሽ ነው ጸሎት፣ የክርስቲያን ትንፋሽ ነው ጸሎት። ይሄን በደንብ ማወቅ ይገባል። በተለይ ደግሞ በዚህ ዘመን ለመጸለይ አብዝተን ለመጸለይ ብዙ ምክንያቶች አሉ። እንዲያውም ጊዜ አይሰጥም። አሁን ያለ የሀገሪቱ ችግር ጊዜ አይሰጥም። የህፃናትን ሞት እያሰብን መጸለይ አለብን። እየተራቡ ያሉ ህፃናትን እያሰቡ መጸለይ ይገባል። በጦርነት እያለቁ ያሉ ወንድሞቻችንን እያሰቡ መጸለይ ይገባል። ወደፊት ሊያልቅ ስለተዘጋጀው ሰው እያሰቡ መጸለይ ይገባል። በሀገሪቱ ስለሚሰራው ወንጀል ስለሚሰራው ግፍ እያሰቡ መጸለይ ይገባል። ማልቀስ ይገባል። በዚህ ዘመን ካልጸለይ መቼ እንጸልይ? ደግሞ በዚህ ዘመን ጸሎት ካላደረግን ሌላ ምን መፍትሄ ሊኖር ይችላል? ሌላ ምን መፍትሄ? አገሪቱ ላይ አሉ የሚባሉ አማራጮች በሙሉ ተሞክረዋል። የጦርነት አማራጮች፣ የሌሎቹ አማራጮች፣ ምንም አይነት አማራጮች፣ ሁሉም አይነት አማራጮች ተሞክረዋል። ምንም አይነት ነገር፣ ምንም አይነት መፍትሄ አላመጣም ከጸሎት በስተቀር። ከጸሎት በስተቀር ደግሞ እኮ የቅርብ ጊዜ እንኳን ታሪክ አለን እኮ። በኮሮና ጊዜ የጸለይ ነው ጸሎት። ያ ሞት በእያንዳንዳችን በመጣ ጊዜ የጸለይ ነው ጸሎት። ወደ 28 ሚሊዮን የሚደርስ የኢትዮጵያ ሊሞታል ተብሎ የተማረከበት ጊዜ ትዝ ይላችኋል? 28 ሚሊዮን የኢትዮጵያ ሕዝብ ሊሞት ይችላል ተብሎ እንዲያውም አንዳንድ አክቲቪስቶች ፌስቡክ ላይ ሲጽፉት የነበረው ትዝ ይላችኋል? የኢትዮጵያ መንግስት ቢያንስ 200,000 መቃብር ቆፍሮ ማዘጋጀት አለበት ተብሎ ነበር። 200,000 መቃብር። ያን ጊዜ ጣሊያኖች ከ1,000 በላይ ሰው ይቀብሩ ነበር። ብራዚሎች እንደዛ፣ ስፔን ውስጥ እንደዛ በሺዎች የሚቆጠሩ ሰዎች በየቀኑ ይቀብሩ ነበር። እና ያን ጊዜ የገጠማቸው ችግር የነበረው አንዱ የመቃብር ችግር ነበር። የመቃብር ቦታ ያ ችግር ነበር የገጠማቸው። እና ከዛ ኢትዮጵያ ከዛ ልምድ ወስዳ ምናልባት በየቀኑ ያው ይታወቃል ብዙ ሰው ስለሚሞት 200,000 አፉን የከፈተ ጉድጓድ ተቆፍሮ ተዘጋጅቶ እንዲቆይ። እነዚህ ሰዎች በህሊናቸው፣ በልባቸው፣ በአይምሯቸው ለእያንዳንዳችን 200,000 መቃብር በእያንዳንዳችን ለግላችን ቆፍረውልናል። የኢትዮጵያ ሕዝብ ቸግሮታልና ቤት ሰርታችሁ ስጡታልና ያሉ 200,000 መቃብር ይሰራለት። በሕይወት ላለነው ለተራቡት ሰዎች ምግብ ይሰጣቸው አይደለም ያሉ፣ ሲሞቱ ሬሳቸው ለሚወረወርበት ጉድጓድ ይቆፍር ነው ያሉት። ግን እኛ ቤተ ክርስቲያኒቷ ብትዘጋ እንኳን በር ላይ ሆነን ጸለይን አይደል? አለቀስን። ያኔ መካኒሳ ሚካኤል አገለግል ነበር አስታውሳለሁ። የሰኔ ሚካኤል ሰው እንዳይገባ ተከልክሎ ንግስ ነበር። ሰው እንዳይገባ ተከልክሎ ውስጥ ምንም አይነት ሰው አልነበረ። ታቦታ ወጣ፣ ግን ምንም ህዝብ የለም። እኔ አስተምር ተባልኩኝ። ለማስተማር አይኔን እንኳን የማሳረፍበት ሰው አልነበረ። በሩ በአራቱ ማዕዘን ተዘግቶ ህዝቡ ግን የት እንደነበረ ታውቃላችሁ? ቤተክርስቲያኑ ቢዘጋ ባንገባም ብንከለከልም ታቦቱ ሳይገባ እንሄድም ብሎ አስፋልቱ ዳር ህዝቡ ግጥም ብሎ ቆሞ ነበር። ልክ ታቦቱ ሲገባ ታቦቱ ገብቷል ሲባል ህዝቡ ወደ ቤቱ ተበተነ። የሰኔ ሚካኤል ነው የምላችሁ፣ ሚካኤል ነው ታቦቱ። ያ ህዝብ ዙሪያውን አለቀሰ። መቅደሱን ከቦ አለቀሰ። በቤተ ክርስቲያኑ ዙሪያ ሆኖ አለቀሰ። ቅዳሴ ስንከለከል በየቤታችን አለቀስን። ቅዳሴ ላይቭ ለማየት ተቸገርን። ትምህርት ላይቭ ተሰጠ በየቴሌቪዥኖቹ። እሱ ግን አላረካንም። ቤተ ክርስቲያን ናፈቀችን፣ መቅደሱ ናፈቀን፣ ስጋውን ደግሞ ናፈቀን፣ ማስቀደስ ናፈቀን። በዚህ ምክንያት በየቤታችን ሆነን ተሰውረን አለቀስን። እግዚአብሔር ሰማን። አላውቅም በኮሮና ስንት ሰው ኢትዮጵያ ውስጥ እንደሞተ 6,000 ሞላ ይሆን አላውቅም። ሰዎች 28 ሚሊዮን ብለው አማረቱብን። የሞተው ሰው ግን በጣም ጥቂት ሰው፣ የጉንፋን ያህል እንኳን አልቆጠርነው። በአደጋ የሞተው ህዝብስ፣ በጦርነት የሞተው ህዝብስ በሚሊየን በጦርነት ያለቀው በሚሊየን። በሽታውን በጸሎት ተሻገር ነው። ጦርነቱን ግን በክፋት ተዋጋ ነው። በዚህ ምክንያት አለቀ። በአንድ ጉድጓድ ብዙ ሆነን ተቀበረ። አያችሁ ይመላል። በጸሎት አንዱን እናሸንፍና ይቅርታ ማድረግ አቅቶን፣ ተንኮል ቂምና በቀልን መተው አቅቶን፣ ግን ራሳችን በምንጭረው እሳት እኛ ራሳችንን እናጥቃለን። እና ይሄን ጊዜ በጸሎት ብቻ ነው የምንሸነፈው። የመጀመሪያው ጸሎት ስራ መቆም ነው ይላል ፍትሐ ነገሥት። ቀዊም ነው ይላል። በአምላክ ዳዊት እንዲህ ብሎ ተናግሯል። መዝሙር 5:3 ላይ በጽባህ እቀውም ቅድሜከ ወአስተርኢ ለከ ይላል። በማለዳ በፊትህ እቆማለሁ
በፊትህ እቆማለሁ ለአንተም እታያለሁ ይላል። መቆም ማለት ለጸሎት በምንቆምበት ጊዜ እግሮቻችንን አስተካክለን አለባበሳችንን አስተካክለን በእግዚአብሔር ፊት መቆም ይገባል። ምክንያቱም በንጉሥ ፊት ነው የምንቆም። ጸሎት ማለት ነው በንጉሥ ፊት፣ ያውም በሰማያዊ ንጉሥ ፊት፣ ያውም በአምላክ ፊት፣ ያውም በፈጣሪ ፊት የተከተተ ልቡና፣ የተዘጋጀ እግር፣ የተዘጋጀ ሰውነት፣ የተዘጋጀ የተዘጋጀ አይምሮ ያስፈልጋል። በጣም ብዙዎቻችን ጸሎት ላይ የምናሳየው ንዝህላልነት ነው። ወሬ የሚመስለን ሰዎች ያለን ጸሎት ወሬ የሚመስለን ማንዘጋጅ ሰዎች። ስለዚህ መቆም የሚለው ቀጥ ብሎ በእግዚአብሔር ፊት መቆም የመጀመሪያው ስራ። ሁለተኛ ቀኒት ይላል ፍትሐ ነገሥት። ሁለተኛው የጸሎት ስራ መታጠቅ ይላል። ወገብን መታጠቅ፣ ወገብን መታጠቅ። የመጀመሪያው ቀጥ ብሎ መቆም፣ ከዛ ቀጥሎ ወገብን መታጠቅ። ይሄ በጥንት ጊዜ አባቶቻችን እስከ ቅርብ ጊዜም አሁንም በገዳማት ወገባቸውን ታጥቀው ወደ መቅደሱ የሚገቡት። በነገራችን ስንክሳር የሚያነብ ሰው፣ ድርሳን የሚያነብ ሰው ወደ ቤተ መቅደሱ ሲገባ ወይም ለማንበብ ሲነሳ በዚያ ሰዓት ያደገድጋል። ጋቢውን ወረድ ያደርግና ወገቡ ላይ ያስረዋል። አንዷን ብቻ ዘለላ ነጠላውን ጫፍ በዚህ በትከሻው ላይ ያደርጋል፣ ሌላውን ወገቡ ላይ ያስረዋል። መታጠቅ የሚባሉ ሰው በናንያኑስ ባይታውያኑስ በበረሃ የሚኖሩት ውስጥ የጠፍር መታጠቂያ የጠፍር ቀበቶ ይታጠቃል። ደረቅ ነው። ምን እንደሚያደርጋቸው ታውቃላችሁ? ወገባቸው ውስጥ እየሰመጠ ቆዳቸውን እየሰረሰረ ምልክት ያስቀምጥበታል። ይሄ ጥቅሙ ምንድን ነው መሰላቸው? ለጸሎት እንዲተኩ ያደርጋቸዋል። የክርስቶስን መከራ እንዲያስቡት ያደርጋቸዋል። ክርስቶስ ከመስቀል ጋር የታሰረበት ሽቦ አለ። ወገቡ ከመስቀሉ ጋር እንዲጣበቅ የተደረገበት ሽቦ አለ። ያ ሽቦ ደግሞ ከደረቱ ጋር በሚስማር ተመቷል፣ በችንካር ተመቷል። ሮዳስ ተብሎ በሚጠራው ሚስማር፣ ረጅም ሚስማር፣ ወፍራም ሚስማር፣ እሱ ሽቦውን የእሱን ደረት ከእንጨቱ ከመስቀሉ እንጨት ጋር አጣብቆታል። የዚያ ምሳሌ ወገባቸውን የሚታጠቁት አባቶቻችን። ለእኛ ሲሆን ግን ያን ስለማናደርግ መታጠቅ የሚለው ዝግጅትን፣ ቁርጠኝነትን የሚያሳይ የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ የሚል ቃል ተጽፏል። ወይኩን ቅኑተ አውቄክሙ ወህትወ ማኅተዊክሙ፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ የታጠቀ የተዘጋጀ ቁርጠኛ የሆነ ልቡን ክትት ያደረገ ማለት ነው። ሕዋሳቱን የሚያዝ የሚቆጣጠር ማለት ነው። መታጠቅ ማለት እሱን የሚያሳይ ዝግጅት ያስፈልጋል። አንዳንዱ ሰው ይባክናል ልቡ። አንዳንዶቻችን ጸሎት እየጸለይን ስልክ የምናወራ ሁሉ አለ። በየመሃሉ እያቋረጥን ስልክ የምናወራ፣ በየመሃሉ ሰራተኛዋን ወተቱ እንዳይገነፍልብሽ እያልን በየመሃሉ የምናወራ፣ እያቋረጥን የጸሎት መጽሐፉን ስንት ገጽ ቀረኝ እያልን እየቆጠርን ስድስት ቶሎ ብዬ ፉት ታረጋታለሁ ብለን ያ ስድስት ድራሹን እናጠፋዋለን በሰከንድ። ለዚህ እያደረግን መጸለይ ሰዎች ቀልድ ይመስላችኋል? ጸሎት ከእግዚአብሔር ጋር መነጋገር እኮ ነው። በነገራችን ላይ እንደዚህ የምታረጉ ሰዎች ጸሎቱን ቀንሳችሁ በአጭር ደቂቃ ውስጥ በጣም ከፍተኛ ትኩረት ያለው ጸሎት መጸለይ ይገባል። ከዛ በሂደት እያሳደጋችሁ ደግሞ ስትመጡ ሌላውን ጸሎት ትጸልያላችሁ እንጂ ሳይታወቅ እንዴት ዝም ብሎ አንዳንዶቻችን አባታችን ብለን ጀምረን ለዘላለም አሜን በቃ መሀል ላይ ያለው ምን እንደተባለ ፖለቲካ ይወራ ሌላ ነገር ምን እንዳለ ሳናውቅ ዝም ብለን የሚጨርሰው ሰዎች። ይሄን እግዚአብሔር የሚሰማው ይመስላችኋል? እንኳን እግዚአብሔር ይቅርና እናንተ ራሳችሁ አሁን ይህን ጸሎት ትሰሙታላችሁ? ስሙት ብትባሉ ይህን ጸሎት ስሙት ብትባሉ ትሰሙታላችሁ? አባታችን ሆይ ለዘላለሙ አሜን፣ ኃይል ክብር ምስጋና ለዘላለሙ አሜን። ይህ አይነት ጸሎት የሚጸልዩ ሰዎች አሉ። መታጠቅ ማለት ይህን ዝግጅት በደንብ መጠንቀቅ ማለት ነው። ልብን ማዘጋጀት ማለት ነው። ኮንሰንትሬት ማለት ማለት ትኩረት መስጠት ማለት። ሶስተኛው የመጀመሪያው ቀጥ ብሎ መቆም፣ ሁለተኛው መታጠቅ፣ ሶስተኛው መይጠገዝ መንገድ ምስራቅ፣ ሶስተኛው ወፊትም ወደ ምስራቅ መመለስ። ወደ ምስራቅ መመለስ ሲባል ቤተ ክርስቲያኑ ስናሆን ማንኛውም ሰው ፊቱ ወደ ቤተ መቅደሱ ዞሮ ነው የሚጸልየው። ቤተ ክርስቲያኑ ሲሆን ቅዱሳት ስዕላት ሲኖሩ ከቤተ ክርስቲያን ውጭ ከሆነ ፊታችን ወደ ቅዱሳት ስዕላት ይዞራሉ። መስቀል ካለ ፊታችን ወደ መስቀል ይዞራል። መስቀልም ከሌለ ቤተ መቅደስም ከሌለ ቅዱሳት ስዕላትም ከሌሉ ምድረ በዳ በረሃ ውስጥ ካለን ግን ፊታችን የግዴታ ወደ ምስራቅ ይዞራል። ጸሎት ስንል ፊታችንን ወደ ምስራቅ ወደ ፀሐይ መውጫ እናዞራለን። ለምንድን ነው ወደ ምስራቅ የምንዞረው ቢባል ምስራቅ ማህደረ እግዚአብሔር ነው። የእግዚአብሔር ማደሪያ የብርሃን
መገኛ የብርሃን መውጫ። እሱ ብቻ ሳይሆን ክርስቶስ ሲያርግ ለሐዋርያት የታያቸው ወደ ምስራቅ በምስራቅ በኩል ወደ ሰማይ ሲያርግ ነው የተመለከቱ። ሰማይ ዘመንገለ ጽባሕ ይላል አምላክ እግዚአብሔር ወደ ሰማይ አረገ ይልና ሰማዩ በምስራቅ በኩል ነው ይላል መዝሙር 67:33 ላይ ሰማዩ በምስራቅ በኩል ነው። ይሄ ብቻ ሳይሆን ራሱ ጌታ ሲያስተምር በማቴዎስ ወንጌል ምዕራፍ 24:27 ላይ የሰው ልጅ ልክ እንደ መብረቅ ከምስራቅ ይመጣል፣ ከምስራቅ በኩል ይመጣል ይላል። ስለዚህ መገለጫው መታያው መምጫው ምስራቅ ስለሆነ በዚህ ምክንያት ፊታችን ወደ ምስራቅ አዙረን እንጸልይ ታዘነ። በጣም ብዙ ትርጉም አለ። ይሄንን ከጊዜ አንፃር በምድረ በዳ በበረሃ ብንሆን ወደ ምስራቅ ዞረን እንድንጸልይ እንታዘዛለን። ቤተክርስቲያን ሲሆን ወደ መቅደሱ ወደ ቤተክርስቲያኑ፣ ስዕላት ሲኖር ወደ ስዕሉ፣ መስቀል ሲኖር ወደ መስቀሉ ዞረን እንጸልያለን። ስለዚህ ሶስተኛው የጸሎት ስርዓት ወደ ምስራቅ መዞር፣ ወደ ቤተክርስቲያን መዞር፣ ወደ ቅዱሳት ስዕላት መዞር። አራተኛው አቲበ ገጽ በትምህርተ መስቀል ፊትን ማማተብ በትምህርተ መስቀል ወይም በመስቀል ምልክት ጣቶቻችንን አመሳቅለን ማማተብ አራተኛው ማለት ነው። እና ይሄ ምንድን ነው? ሰይጣንን ለማራቅ በቀኝ በግራ በፊት በኋላ በዙሪያችን ያለውን ነገር ማራቅና የጸሎትን ኢንቫይሮንመንት መፍጠር ማለት ነው። ማዘጋጀት ማለት ነው። የጸሎትን ከባቢ መፍጠር፣ የጸሎትን አካባቢ መፍጠር፣ ምቹ ሁኔታ መፍጠር ማለት ምን እንደማለት መሰላችሁ? ለምሳሌ የምትበሉበትን ሳህን ታጥባላችሁ፣ የምትመገቡበትን ትሪ ታጥባላችሁ፣ የምትሰሩበትን ምግብ የምትሰሩበትን ድስት ታጥባላችሁ። ልክ እንደዛ ቤቱን ንጹህ እንደምታደርጉት ጠረጴዛውን ንጹህ አድርጋችሁ ለምግብ የሚመች ሁኔታ ፈጥራችሁ እንደምትመገቡት ሁሉ የሚጸልይ ሰው ዙሪያውን ለጸሎት ምቹ ማድረግ አለበት። ረቂቅ የሆኑ ግዙፋን የሆኑ ነገሮችን በሙሉ ከአካባቢው ማራቅ አለበት። ረቂቃን ነገሮች ሰይጣን፣ ጠላት፣ ርኩሳን መናፍስት የሚርቁት ደግሞ በመስቀል ምልክት በማማተብ። ለዚህ አራተኛው በመስቀል ምልክት ማማተብ። ለምንድን ነው በጣታችን የምናማትበው ቢባል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ጣት አጋንንትን አወጣለሁ ብሎ ተናግሯል። በእግዚአብሔር ጣት። ይሄ እግዚአብሔር ጣት ነው። ይሄ ጣት እግዚአብሔር የሰራቸው ጣቶች ናቸው። እግዚአብሔር የሚገለጥባቸው ጣቶች ናቸው። በዚህ ጣት የመስቀል ምልክት አድርገን ሰይጣን እናረቃለን። አአትብ ገጽ ወኩለታ በትምህርተ መስቀል ምልክት በመስቀል ምልክት ሁለንተናዬን አማትባለሁ ወይም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ወይም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ አሜን ብለን እንደዚህ ልናማትብ እንችላለን። ወይም በእግዚአብሔር ስም በእግዚአብሔር አብ ስም በእግዚአብሔር ወልድ ስም በእግዚአብሔር መንፈስ ቅዱስ ስም አሜን ብለን ልናማትብ እንችላለን። በዚህ አማትበው ወደ ጸሎታችን እንገባለን። የጸሎታችን ዙሪያ ብርሃን ንጹህ እናደርገዋለን፣ ቅዱስ እናደርገዋለን፣ ልዩ እናደርገዋለን፣ እናስመቸዋለን። ማማተብ አራተኛ። አምስተኛ አንብቦተ ቃላት በፍርሃት ይላል ፍትሐ ነገሥት። የምንናገራቸውን ቃላት በፍርሃት መናገር። እስኪ በሉ ሁላችሁ፣ ምናልባት እንዳንተላለፍ የምንናገራቸውን በሉ ሁላችሁ፣ ቃላት በፍርሃት በሉ መናገር። በምን መናገር? በፍርሃት መናገር። አሁን በፍርሃት ሲባል መንቀጥቀጥ ማለት አይደለም፣ በጥንቃቄ ማለት በጥንቃቄ ማለት የብዙዎቻችን ችግር የምንናገረው ቃል ለራሳችን ሊሰማን ይገባል። የምትጸልየው ጸሎት አንተ ራስህ ማወቅ አለብህ። ምን እያልክ እንደሆነ ማወቅ፣ ቃሉን ራስህ መስማት አለ። መረበሽ አይደለም እምላችሁ፣ ሌሎች እንዲሰሙት ጩሆ አይደለም እምላችሁ፣ ራሳችሁ እንድትሰሙት፣ ሕሊናችሁ እንዲሰማው፣ ልባችሁ እንዲሰማው፣ አይምሯችሁ እንዲረዳው አድርጋችሁ መጸለይ ያለባችሁ። ለምሳሌ አባታችን ሆይ ብሎ የሚጸልይ ሰው ምን እያለ እንደሆነ ማወቅ አለ። እኛ ለምንድን ነው ይሄ ስም? አሁን ብዙ ሰው አባታችን ቢሆን ቃል አባታችን በሰማያት የምትኖር ይላል። ምንድን ነው አባታችን? ማንን ነው የምንጠራው? ማንን ነው የምንጠራው? የትኛው አባት? ምን አይነት አባት? ምን አይነት ደግ አባት? ምን የሆነልህ አባት? ምን ያደረገልህ አባት? ምን የሰጠህ አባት? የት ያለ አባት? ይህን አባት ስንጠራ እኛ ቀላል እናደርገዋለን። በረቂቅ የሚመግብ በግዘፍ የሚመግብ የማያስርበን አምላክ፣ የሚራራልን አምላክ፣ ኃጢአታችንን እያወቀ ዝም የሚለን አምላክ፣ ምድር ተከፍታ እንዳትውጠን ያደረገ አባት፣ ሁላችንም በዚህ እንዲገባ እንድንቆም ያደረገን አምላክ አባት፣ የራራልን አባት፣ የሚምረን አባት፣ ይቅር ያለን አባት፣ የተሰቀለ አባት፣ ስለኛ 6666 ጊዜ የተገረፈ አባት፣ የተቸነከረ አባት፣ የደማ አባት፣ ራቆቱን መስቀል ላይ የተሰቀለ አባት፣ የተንከራተተ አባት።
እኛን ፍለጋ የደከመ አባት። ይሄ አባት ይታወቃችኋል። ማን እንደምትጠሩ አባቶቻችንን የምናውቀው ክብራቸው የሚገባን፣ ወጋቸው የሚገባን፣ ፍቅራቸው የሚገባን ሲሞቱብን። እግዚአብሔር ሟች አይደለም፣ አዋቂ አይደለም፣ ሕያው ነው። ሞት ለባህሪው አይስማማም። ይህን ሕያው የሆነ አባት ስትጠራው በፍቅር ጥራው፣ እየገባህ ጥራው፣ እያወቅኸው ጥራው፣ እየተረዳኸው ጥራው። አባታችን ስም ይሄ ቃል ህሊናችሁ ይስማው። ድንግጥ ትበሉ። የክፉ መደንገጥ አይደለም ብላችሁ አባታችሁ ወይ ብላችሁ ስትጠሩ ድንግጥ ትበሉ። ለምን? የምትጠሩት አባት አጠገባችሁ ያለ አባት፣ እናንተ ተኝታችሁ ግን የማይተኛ የሚጠብቃችሁ አባት፣ ከትንፋሻችን የሚፈጥን አባት፣ ከሀሳባችን የሚረቅ አባት። ይህን ማወቅ እንዲህ ይላል ፍትሐ ነገሥቱ ወአንብቦቱ ይኩን ዘባቲ አንሳህ ስሆ መንፈስ መንገለ ፈጣሪ ይላል። አንድ ሰው በሚጸልይበት፣ በሚናገርበት፣ በሚያነብበት ጊዜ የህሊናው መንቀሳቀስ ወደ ፈጣሪ መሆን አለበት። ልቡናው ወደ ፈጣሪ እየተራመደ ልክ እንደሚድቅ ሕፃን፣ አንድ ሕፃን ልክ እየሮጠ ወደ አባቱ እቅፍ ለመሄድ እንደሚጓጓ ልክ እንደዚህ ሕፃን ድክ 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 እያለ ልቡ ወደ እግዚአብሔር ሚሮጥ መሆን አለ። ሚናፍቅ በጌታ እቅፍ ለመሆን ክንዱን ለመያዝ በደረቱ ለመጠጋት እንደ ዮሐንስ ወንጌላዊ የሚያስይዝ ማን ነው ብሎ በደረቱ ተጠግቶ እንደጠየቀው ልክ እንደዛ ወደ እቅፉ የሚሮጥ ልቡን ያስፈልጋል። ከዛ ይቀጥልና አው በህሊና ባይቲቱ ይላል። በሀሳብም ቢሆን አው በልሳን ከመይ ተርኩም ለህሊና ይላል። በሀሳብ ቢሆን ሀሳቡን ሊያውቀው ይገባል። የሚጸልየው ጸሎት በንግግርስ ቢሆን አንደበቱ ለልቡ ይተርጉምለት ነው የሚለው። አንደበቱ ለልቡ ይተርጉምለት። ለምሳሌ እኛ እንዳልኳቸው አባታችሁ ነው ብለን ኃይለ ክብር ምስጋና ለዘላለም አሜን እንላለን። መሀል ላይ ምን እንዳል አናውቅም። ለምን እንደሆነ ታውቃላችሁ? ለልባችን አልተተረጎመ። ለዚህ ነው አሁን ስብከት ብዙ ሰው 30 ደቂቃ 40 ደቂቃ መስማት የሚያቅተው የሚሰበከው ስብከት ለኔ ነው ብሎ ስለማይወስደው። ምን እንጠላለን? ሞኝ አይደለም። ሁሉም ሰው አሁን ይሰማል ብዬ አይደለም ማስበው። ምሰሙ ጥቂቶች እንዳላችሁ እርግጠኛ ሆናለሁ። ሁሉም ሰው ይሰማል ብዬ አላስብም። አንዳንዱ በየጎን ያወራል፣ አንዳንዱ ስልኩን ይጎረጎራል፣ አንዳንዱ በራሱ ሀሳብ ጭልጥ ብሎ ይሄዳል እና ሁሉም ሰው አይደለም የሚሰማው። ለምን ሁሉም ሰው እንደማይሰማ ታውቃላችሁ? እያንዳንዱ ለራሱ መልእክት አድርጎ መውሰድ አይፈልግም። ቀድሞ ይሰለቻል። ይህንማ አውቀዋለሁ ይላል። ስለ ጸሎትማ እኔ ከሱ የበለጠ አውቅ የለ እንዴ ይላል። ጠዋትና ማታ ጸልዬ የለ ወይ ይላል። መዝገበ ጸሎቱን ቀጥ አድርጌ እስከ መጨረሻው ምዘልቀውን ያደለው እንዴ እሱ ነው ስለ ጸሎት የሚነግረኝ ይላል። አያችሁ፣ ለልቡ ትዕቢት ይነግረዋል፣ ለልቡ ከፍታ ይነግረዋል። በዚህ ምክንያት ለራሴ ብሎ አይሰማም። ስለዚህ ይተላለፋል ከቃሉ ጋር። ይህ ነው ችግራችን። ለህሊና መተርጎም አለበት። ለምሳሌ አባቶቻችን ሲጸልዩ የሚሉት በጣም ይገርመኛል። እኔ ገጠር አካባቢ ነው ተወልጄ ያደግኩት። እዛ ወደ ቤተክርስቲያን ያው ሌሊት ይኬዳል፣ መኪና የለም ምናምን፣ በእግር ነው የሚኬደው በጨለማ። ዳዊቱን እየደገሙት ነው የሚሄዱት በቃ እና ይሰማል፣ ሲጸልዩት ይሰማል፣ ያስደንቃል። ልክ ከአፋቸው እንደ እሳት ነው የሚወጣው፣ እንደ እሳት እንደ ሰይፍ ሆኖ ሲወጣ፣ ልክ እንደ ጥይት እንደሚሳይል ሲተኮስ በሚያስታውቅ መልኩ ኃይል ግዘፍ ነስቶ ሲወጣ ይታወቃል። ጸሎት ከልብ ሲወጣ፣ ከህሊና ሲወጣ፣ ከአንደበት ሲወጣ እንደ እሳት እየተንቀለቀለ እንደ ነበልባል እየተቃጠለ መውጣት አለበት። ጸሎት እሱ ነው። ያ ነው ጸሎት የሚባለው በትኩረት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ እያልን ያንዳንዱ እየገባን በፍቅር ስንለው ያ ነው አስደናቂ ነው። ስለዚህ ምን እናገረው ነገር እያወቅን እየተረዳ መሆን አለበት። ሌላው ስድስተኛው አስተብርኮ ሰጊድ መኖር አለበት ይላል ፍትሐ ነገሥቱ አሁን አንቀጽ 14። አስተብርኮ ማለት መንበርከክ ማለት ነው። ሰጊድ ማለት መስገድ ማለት ነው። አጠቃላይ ስግደት የሚባለው በሶስት ይከፈላል። አንዱ አድኖ ይባላል፣ ሁለተኛው አስተብርኮ ይባላል፣ ሶስተኛው ስግደት ይባላል ወይም ሰጊድ ይባላል። ወይም ሰጊድ የሚባለው ክፍል ወዲቅ ይባላል። አድኖ ይባላል፣ አስተብርኮ ይባላል፣ ወዲቅ ይባላል። አድኖ የሚባለው ለዚህ ወገብ ጎንበስ አንገት ቀለስ የሚደረገው ነው። ምንም አይነት አካል መሬት አይነካም፣ እሱ አድኖ ይባላል። አድኖ አስተብርኮ የሚባለው እጅና ጉልበት ብቻ መሬት የሚነኩበት ነው። አስተብርኮ ተብሎ ቢጠራ ወይም መንበርከክ ማለት ነው።
ወይም አንዳንድ ጊዜ በጉልበታችን ብቻ ተንበርክከን እጃችንን ልንዘረጋ እንችላለን። ይሄን አስጠብቆ ተመይተናል። ሶስተኛው ወዲቅ የሚባል የስግደት አይነት ግን ሶስት የአካል ክፍላችን መሬት ይነካል። ግንባራችን፣ እጃችን፣ ጉልበታችን። ያው እግራችን ምንጊዜም ከመሬት ስለማይለቅ ማለት ነው። ስለዚህ ሶስቱ አካላት መሬት ይነካል። ይሄ ወዲቅ ይባላል። ወዲቅ የሚፈቀድበት ጊዜ አለ። ሰጊድ ማለት ነው የመጨረሻው ስግደት። አስተምርኮ የሚፈቀድበት ጊዜ አለ። አድኖ ብቻ የሚታወጅበት ጊዜ አለ። ከአብያት ከአበይት በዓላት አንጻር ማለት ነው። በጸሎት ጊዜ እነዚህ ሶስቱም መኖር አለበት። አድኖ መኖር አለበት። ለምሳሌ ስብሐት የሚል ምስጋና የሚያነሳ ነገር ሲኖር መስገድ፣ ማማተብ፣ ማጎንበስ እነዚህ ያስፈልጋል። ምናልባት ደግሞ የምንጸልየው በቃል ከሆነ መንበርከክ፣ አንዳንድ ጊዜ ደግሞ እየሰገዱ እየተነሱ መጸለይ የማረነ ክርስቶስ ኤሎሄ ስማ አንድ አምላክ ነው መድኃኒነ እያሉ መጸለይ እነዚህ ያስፈልጉታል። ይህን ያሳየን ጌታ ነው። የማቴዎስ ወንጌል ምዕራፍ 26:39 ጀምሮ ጌታ እየተንበረከከ ይጸልይ ነበር፣ እየሰገደ ይጸልይ ነበር። እየሰገደ ላቡ እስኪወርድ ድረስ ወኮነ ሀፉ ይላል። ያው ቅዱስ ሉቃስ ወንጌል ምዕራፍ 22:40 ጀምሮ ወኮነ ሀፉ ከመ ነጠፍ ጣፈ ደም ዘይወርድ በምድር ይላል። ምድር ላይ እንደሚወርድ ነበር፣ ላቡ እንደ ደም ነጠብጣብ ነበር ይላል። ከስግደቱ ብዛት የተነሳ ያልበው ነበር፣ ላቡ ይወርድ ነበር። የደም ላብ ተብሎ ነው የሚገለጠው። ይህ ብዙ ትንታኔ ያለው ያልበው ነበር። ስለዚህ መንበርከክና መስገድ ጸሎታችን ታዟል። ስድስተኛ አንደኛ መቆም ብያቸዋለሁ በጸሎት ጊዜ። ሁለተኛ ወገንን መታጠቅ ብያቸዋለሁ። ሶስተኛ ፊትን ወደ ምስራቅ መመለስ ብያቸዋለሁ። አራተኛ ፊትን በመስቀል ምልክት ማማተብ በጣት። አምስተኛ አንብቦተ ቃላት በፍርሃት የምንናገረውን ቃል እየሰማነው እየተጠነቀቅን መናገር። ስድስተኛ አስተብርኮ ሰጊድ ወይም መንበርከክና መስገድ። ሰባተኛ አንስኦተ አእዳው እጅን ማንሳት ወይም እጅን መዘርጋት በጸሎት ውስጥ የሚታዘዝ ስርዓት ነው። ፍትሐ ነገሥት አንቀጽ 14 ላይ ያለውን ነው እየነገርኳቸው ያለው ለሁላችሁ። ሁላችሁም ትሰሙኛላችሁ ብዬ አላስብም። የምትሰሙ ሰዎች ደግሞ ፍትሐ ነገሥት አንቀጽ 14 ላይ ታነቡታላችሁ። የጸሎት ስርዓት ሁሉም ነገር በቤተክርስቲያን ስርዓት አለው፣ ህግ አለው፣ ደንብ አለው፣ መመሪያ አለው። ይህን ማወቅ ይገባል። አንስኦተ አእዳው እጅን መዘርጋት ማለት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ለጢሞቴዎስ የጻፈለት መልእክት አለ። እንግዲህ ይላል ወንዶች በስፍራ ሁሉ ይልና አለ ቁጣና አለ ክፉ ሐሳብ ወይም ያለ ቁጣና ያለ ክፉ ሐሳብ የተቀደሱትን እጆች እያነሱ ይላል። እጅን ማንሳት ስርዓት ስለሆነ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። ወንዶች የሚለው ህግ ሲወጣ ትእዛዝ ሲወጣ በወንዶች በኩል ማስተላለፍ ህግ ስለሆነ ስለተለመደ እንጂ ሴቶችንም የሚመለከት ለምሳሌ አትግደል የሚለው ህግ በወንድ አንቀጽ የተጻፈ ግን አትግደይም ይላል። አትግደል ያለው ለወንድ ነው ተብሎ ሴት ግን አይፈቀድላቸው። ስለዚህ ትእዛዝ በወንድ በኩል ይመጣል፣ በሴት በወንድ በኩል ይጠበቃል። ስለዚህ ወንዶች የሚለው ሴቶችን ጭምር የሚያካትት መሆኑን ያሳያል። በዚህ ላይ ደግሞ ሴቶች ከወንዶች ስለተገኙ ሁልጊዜ መመሪያ በወንድ በኩል ፍጥረት መጀመሪያ የመጣ በወንድ በኩል ነው። ሴት ከወንድ ተገኝታለች። እንደዚህ ሲባል ሴት ከወንድ ስለተገኘች ከወንድ ታንሳለች የሚል ስርዓት የለም። የወንድ ሙላት ሴት ናት። ይህም በደንብ ማወቅ ያስፈልጋል። ስለዚህ እጅን መዘርጋት ሰባተኛ። ስምንተኛ አንቃዕድዎ አዕይንት አይኖችን ቀና ማድረግ ያስፈልጋል። በተለይ ደግሞ የቃል ጸሎት በሚደረግበት ጊዜ አሁን እናንተ በመጽሐፍ ስለምትጸልዩ መጽሐፉ ላይ ብቻ ትኩረት ታደርጋላችሁ። የመጽሐፉን ጸሎት ከጨረሳችሁ በኋላ ግን የንግግር ጸሎቱ ስታደርጉ አይኖቻችሁ ወደ ሰማይ ወይ ወደ ስዕላቱ ወይ ወደ ቤተ መቅደሱ ልታደርጉ ትችላለ። ጨፍነው የሚጸልዩ ሰዎች አልገጠማችሁ? የትም ቦታው መጽሐፍ ቅዱስ ውስጥ የትም ቦታ ጨፍኖ መጸለይ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። መጨፈን የጨለምተኝነት ምልክት ነው፣ የፍርሃት ምልክት፣ የድንጋጤ ምልክት፣ የጨለማ ምልክት ነው መጨፈን። እነዚህ የሚጨፍኑ ሰዎች ምን እንደሆኑ ታውቃላችሁ? ስዕል ስለሌላቸው በራሳቸው በአይምሯቸው ስዕል ይፈጥራሉ። በነገራችን አሁን ብዙ ሰው ስዕል ለዚህ የሚሏቸው ሰዎች ታገኛላችሁ፣ ግን አይምሯቸው ውስጥ ስዕል ይፈጥራሉ። ያን ስዕል ለመፍጠር አይናቸው ይጨፍራሉ። እኛ ስዕሎች አሉ፣ የቅዱሳት አባቶቻችን የቅዱሳት እናቶቻችን የእነሱ ውክልና የሆነው ስዕል አለ። ስለዚህ ወደ ስዕሉ ስንገል በስዕሉ በኩል ቅዱሳቱን እናናግራለን፣ ቅዱሳቱን እናናግራለን። በዚህ ምክንያት አይናችን ወደዛ ይሆናል። አይንን ማቅናት ጌታ ነው እንዲህ ያስተማረን። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 41 ላይ፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ወአንቃዕድዎ አዕይንቲሁ ኢየሱስ ላዕለ ውስተ ሰማይ፣ ኢየሱስ ክርስቶስ አይኖቹን ወደ ላይ ወደ ሰማይ ቀና
አደረገ ታገኛላችሁ። ጌታ ያስተማረን የጸሎት ስርዓት ነው። ስለዚህ አይኖችን ቀና ማድረግ ያስፈልጋል። ዘጠነኛው እየጨረስኩ ነው። ዘቢጠ እንግዳ ደረትን መቃት፣ ደረትን መምታት። ይህ በጸሎት ደረትን መምታት የኃጢአተኝነት ምልክት ነው፣ ወይም ኃጢአተኝነትን የመግለጽ ምልክት ነው። ደረት ላይ ልብ አለ እንደምታውቁት፣ ደረት ላይ ሳምባ አለ እንደምታውቁት። ወሳኝ የሚባሉ ኦርጋንስ ያሉት ደረታችን አካባቢ ነው። በእነዚህ አስቤ በድያለሁ፣ እየተነፈስኩ ሳለ በሕይወት ስላለው አንተን አስቀይሜያለሁ፣ በዚህ ምክንያት ይቅር በለኝ፣ አላበጀሁም፣ አንተን አሳዝኛለሁ እያልን ደረታችንን እየደቃን እናለቅሳለን። ይህም በመጽሐፍ ቅዱስ ወስዷል። የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ይሄ ቀራጩ ሲጸልይ የነበረው ጨልቆ የገባው ቀራጭ ይደልወኒ አንቃይ ወአይሆ ለሰማይ፣ ወደ ሰማይ ቀና ብዬ ርዝመቱን ላይ አይገባኝም እያለ ደረቱን እየደቃ ወራ እንዲናሁ ይላል። ደረቱን እየመታ ይጸልይ ነበር። ደረቱን እየመታ የብቻም አይደለም። በሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ ጌታችን መከራ በሚቀበልበት ጊዜ እሱን እያዩ ያለቅሱ የነበሩ ሴቶች ደረታቸውን ይመቱ ነበር ይላል። የሉቃስ ወንጌል ምዕራፍ 3 ቁጥር 27 ላይ ደረትን መድቃት የጌታን ችንካር ማሰብ ነው፣ የጌታን መከራ ማሰብ ነው፣ የጌታን ስቃይ፣ የጌታን መቃተል ማሰብ ነው። ምክንያቱም ጌታ በኃይል እየተነፈሰ ነው የሞተው። እንደምታውቁት መስቀል ላይ 7 ጊዜ ጮኋል። ለዚህ 7ቱንም ጊዜ ሲጮህ ኃይል ያወጣል። ለምን? 6666 ጊዜ ተገርፏል። ረጅም ሰዓታት ጾሙን ነው፣ ምግብ አልቀመሰም፣ ውሃ ጠምቶታል። በጣም ብዙ ጊዜ መስቀል ተሸክሞ ወድቋል። እንደምታውቁት በሾለ ድንጋይ ላይ ረጅም ሰዓት ተጎትቷል። ወደፊትና ወደኋላ በገመድ ተጥሏል። ወታደሮቹ በእርግጫም በእጅም መተውታል፣ በቡጢ መተውታል። ጥርሱ እስኪወድቅ ተመቷል። ብዙ መከራ ደርሶበታል። ላዩ ላይ ያለ እሾህ አክሊል አለ። እሱ እያደቀቀው እየበጠበጠው ግን እየሞተ ኃይል እያወጣ አቅም እያወጣ ትንፋሽ እንደምታውቁት እዚህ ደረት አካባቢ ነው ትንፋሽ የሚወጣው። ስለዚህ ደረቱ ደግሞ ቅድም እንዳልኳችሁ በሽቦ ከመስቀል ጋር ታስሯል። ያን ሁሉ ትንፋሽ እያወጣ ኃይል እያወጣ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጓጎረ ነው የሞተው። የሞተው እንዲያውም በመጓጎር ነው የሚለው ቅዱስ ያሬድ። ጸርሃ ከልሃ ጋር እያለ ይገልጠዋል። በመጓጎር ነው የሞተው። ይህ የመጨረሻው ትንፋሽ የማጣት ምልክት ነው። ነገራችን አቅም የማጣት እንደ ስጋ ሲተል አቅም የማጣት ምልክት ነው። ደረትን መድቃት ይህን የማሰብ ምልክት ነው። የመጨረሻው ብካይ ይላል። 10ኛው ብካይ ይላል። ታረስ ለዘይት ካህሎ ይላል። የሚችል ሰው ደግሞ ያልቅስ። በጸሎት ጊዜ የሚችል ሰው በተለይ ንግግሩ ላይ በተለይ ደግሞ ምንጸልየው ጸሎት ላይ የነገረ ክርስቶስን የሚያነሳ መከራውን የሚናገር መስቀሉን የሚናገር ሲሆን ማልቀስ፣ እንባ ማውጣት ይገባል። በአራት ነገሮች ማልቀስ ተፈጥሯል ይላል ተርጉማ። አንደኛ የራስን ኃጢአት አስቦ ማልቀስ፣ ሁለተኛ የባልንጀራን ኃጢአት አስቦ ማልቀስ፣ ሶስተኛ የሰማዕታትን ግፍና መከራ አስቦ ማልቀስ፣ አራተኛ የጌታን መከራ አስቦ ማልቀስ፣ የጌታን ሞት አስቦ ማልቀስ። እነዚህን አራቱን አስቦ ማልቀስ በጸሎት ጊዜ ማንኛውም ክርስቲያን እነዚህን አራቱን ነገሮች እያሰበ ቢችል ማልቀስ አለበት። እንባ ነፍስን ያጥባል። እንባ ነፍስን ያጥባል። እንባ ልቡናን ያጥባል። እንባ ልብን ይሰብራል። እንባ ለእግዚአብሔር እንድንገዛ እንድንታዘዝ ያደርጋል። ልብን ያቀልጣል። እንባ የማይወጣው ደረቅ የሆነ ሰው ወይም ለማልቀስ ለመሰበር ፈቃደኛ ያልሆነ ሰው ልቡ ያበጠ እንደ አለት የጠነከረ ነው። ኃጢአቱን እያሰበ የማያለቅስ ሰው፣ ባልንጀራውን ኃጢአት አስቦ የማያለቅስ ሰው፣ የሰማዕታት ግፍ ትዝ ብሎት እንባው የማይመጣ ሰው፣ የጌታን መከራ አስቦ በዘመኑ አንድ ጊዜ እንኳን ሁሌ እንኳን ባይሆን አንድ ጊዜ ሁለት ጊዜ እንኳን የማያለቅስ ሰው ልቡ እንደ አለት የጠነከረ ነው። ስለዚህ ማልቀስ ይፈልጋል። በተለይ ደግሞ ይሄ አስታውሳላችሁ ማቴዎስ ወንጌል 6 ቁጥር 16 ላይ ፊታችሁን ታጠቡ የሚለው ቃል ትዝ ይላችኋል። ፊታችሁን ታጠቡ የሚለው የመጀመሪያው በውሃ መታጠብ ነው። ሁለተኛው በእግዚአብሔር ቃል መታጠብ ነው። ሶስተኛው ግን በእንባ መታጠብ ነው። ፊታችሁን ታጠቡ የሚለው በንስሐ እንባ ታጠቡ፣ በንስሐ እንባ መታጠብ ይፈልጋል። የተከበራችሁ ክርስቲያኖች ይህ ወቅት ጸሎት በብዛት የሚደረግበት ጊዜ ነው። ወጣቶች ወንድሞችና እህቶችን አትሰልቹ፣ ጸሎት አትሰልቹ። በዚህ ጊዜ በጾሙ ጊዜ ጸሎት ተለማመዱ። ብዙ ጸሎቶችን ከፍ ያሉ ጸሎቶችን በዚህ በጾሙ ተለማምዳችሁ ፋሲካ ሲመጣ ማቋረጥ ሳይሆን በዛው መቀጠል ነው። ጸሎቱ ነፍሳችሁን መንፈሳችሁን እያጠበ በእግዚአብሔር ፊት ያዘጋጃቸዋል። ለንስሐ ዕድሜ ይሰጣል። ወጣትነት እንዲባረክ ያደርጋል። ያሰብነው እንዲፈጸም ያደርጋል። የምንማረው እንዲገለጥልን ያደርጋል። ጥበብና እውቀት በአእምሯችን ያልፋል። ያነበበው ነገር በልባችን ይቀመጣል። ያንረሳ እንዳንዘነጋ እንሆናለን። ጸሎት መድኃኒት ነው። ጸሎት ሕይወት ነው።
ጸሎት ትንፋሽ። ስለዚህ አብዝቶ መጸለይ ይገባል። አምላካችን እግዚአብሔር አብዝተን ነቅተን ተግተን እንድንጸልይ የእርሱ ቅዱስ ፈቃድ ይሆንልን። ጸሎታችንን እግዚአብሔር ይቀበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።